ሰላም ፍሬንድስ እንዴት ናችሁ? አዲሷ ልጅ ነኝ። ዛሬ እንግዲህ ዜና የሚጣነው ምንድነው እንጀራ ነው ማለት ነው። ሰው እንጀራችንን እንዴት ነው ኮርኑን የምናወጣው? ይሄ ዳርዳሩ አይበላም ማለት ይሄ ኮርን አይደለም፣ ዋናው መሀሉ አፓርትና። ስለዚህ ይሄንን አላስፈላጊ የሆነውን ነገር እናወጣለታለን ማለት ነው። ዙሪያው ማለት ዳርዳሩ ስለማይበላ ደን እንደዚህ አድርገን ይሄኛው አላስፈላጊ ነገር ነው ማለት ነው። ዝም ብሎ ሁሉንም ነገር መክተት ሆድ መሙላት ብቻ ጤናማ አያደርግም። መሀሏን ጤነኛው አፓርትና እናወጣዋለን። ይሄ አላስፈላጊ የሆነውን በተፈጥሮ ጠርዝ ተብሎ የሚጠራውን ማለት ነው። ይሄንን እናወጣና እንጥለዋለን ስለማያስፈልገን ያው ለጤና ስለማይሆን ዛንሲስን መሀል ላይ ያለችዋን ኩርኗን ውስጧን አገኘናት ማለት ነው። ስለዚህ ችሏን እንደዚህ ሳህናችን ላይ አዘጋጅተን ልክ እንደዚህ ለምግብነት እናደርጓለን። እዩት እንዴት ራሱ እንደሚያምሩ። ከዛ በኋላ ይሄኛውን አላስፈላጊውን እናወጣለን። ይሄ ተጣይ ፓርት ነው ማለት ነው። ደን እቺኛዋ እንደዚህ ፎ አድርገን በምንመገበው ነገር እንመገባለን ማለት ነው። ሌላ የምትፈልጉት ካለ ኮመንት ላይ ያሳውቁኝ። ኧረ እባክሽ እናሳውቅሽ። ሌላ ጤፍ ዳይመንድ በሆነበት ዘመን ጠርዙንና ሻንሲውሳ ቀለም አልደረበም። ትንሽ ቼክ ታደርጊው እንዴ? ያ ሁሉም አይግበሰበስም። አሁን እኮ ባለ ኑሮ ሁኔታ እኮ ዶቢ ተቀቅሎ ይበላል። ታውቃለህ? ላሌሳ ሳማው እኛ አካባቢ ዶቢ ስለሚባል ነው። የት ነው ሰፈርሽ? ንገሪኝ እስቲ ታለም ንገሪኝና እኔ ማትፈልገውን ጠርዙን ለኛ ስጪንና ለምን ኑሮዬን አልገፋበትም? እንጎቻ እኮ ነው ያወጣሽው ከሙሉ እንጀራ እንጎቻ። እናንተን እያየ እኮ ነው ፈጣሪ ራሱ እኮ ሊምረን ይልና እኝማ መማር የለባቸውም በችግር መማር ነው ያለባቸው ብሎ አናታናታችን ይኸው ምንድን ነው የገነ ዳቦ ከላይ እሳት ከታች እሳት ማከል ላይ እኛ ተንፈቀፈቅን። እርግጠኛ ነኝ አንቺ እናት አባትሽ ቤት ነው የምትኖሪው እንጂ አዎ ታስታውቂያለሽ። ብቻሽን ብትኖሪማ እንደዚህ ጠርዝ ሻንሲ ግጭት ግልብጥ እያለሽ ቀለም ደርባል እያለሽ እንደ መኪና እንደዚህ አታማርጭም ነበረ። 100 ምናምን ብር ጤፍ ኪሎ ተገዝቶ 100 ነው አይደል አንተ? እኔ አላቅም እኮ ብዙ እንዴ የታባወከ አንተ። በዝቷል እያልሁ ነው። ስታሽቃበጥም በመጠኑ አድርገው አሽቃባጭ። ምን ላድርግ ልኑር ብዬ እኮ ነው። ችግር የለው እታለም አረጋጊው። ኢትዮጵያ ውስጥ ማይበላ ነገር የለም። አሁን አልፈን አንጀት መብላት ጀምረናል። አሳር እንበላለን፣ ፍዳ ይበላል፣ መከራ ይበላል። እስቲ ሌላስ? ሆድ ይበላል። ወዴን በላችሁ? ይቅርታ ሰው ይሄንን እያማረጠ ከእህል አልፎ አንጀቴን በላችሁ ውስጥ እየገባ ነው። ጠርዙን አንስተህ ተይ እንጂ ጣትሽን እንዳይቆርጥሽ ነው። አሁን ተነስቼ ያርገ ብረጋግጥህ የማን ያለን እቴ ነው? እውነት መንግስት ሲያስረኛል ይችል ቅርጭጭ አረክ ብሎ አያስረኝም።